ሰዎች ሮናልዶና ፖርቹጋል ካለማንጫው ተሰናብተዋል። ስፔን በመጨረሻም እንግዲህ 90+1 ላይ ሚኬል ሞሪኖ አግብተው እንግዲህ ያለ 0 ፖርቹጋልን በማሸነፍ ወደ ሩብ ፍጻሜ ማለፍ ቻለች። ሮናልዶ ነገር ብቻ እንግዲህ ተሰናብተዋል ካለማንጫ። ሰዎች ምንም ማድረግ አይቻልም። ምንም ብዙ ማለት የሚባለው ነገር ያለም ብቻ ሮናልዶ አለማንጫ አይኖረውም ማለት ነው። እና እንግዲህ ስፔን እንደነገርኳችሁ ወደ እንትን አልፋለች፣ ወደ ሩብ ፍጻሜ አልፋለች። ከዛ በቀጣይም ከአሜሪካና ከቤልጂየም አሸናፊ ጋር የምትገናኘው ነው። ኳስ የምታይ ሰው ሆነ ይህ ካልደበረ ለዚህ ካላዘንክ ረብስ ሚላ እየተባባሰ ሄደ። እንዲህ የእውነት በቃ ምን እየተሰማኝ እንደሆነ ራሱ ምንም ማወቅ ማሰብም አልቻልኩም። ግን በውጤትም ካለ ውጤትም በሁሉም ሁኔታ እንወዳሃለን። ለትዝታ የሚሆኑ በጣም ብዙ ቪዲዮዎችን አስቀምጠህልናል። የምን ጊዜም የሁል ጊዜ ጀግናችን ነክ እንወዳሃለን። ሁሉም ሙሉ የፖርቹጋል ስብስብ ክርስቲያኖ እንዲወድቅ ነበር የምትፈልጉት። እናቴ ትሙት ይኸው የምትፈልጉትን አግኝታችኋል። እግዚአብሔርን ምላችሁ። እኔ ግን ይህንን ሮናልዶ አይደለም እያዩ ያደግኩት። አንድ ሰው መታ አፍህን እንዳትከፍት፣ እናቴ ትሙት ምል አፋችሁን እንዳትከፍቱ። ሁሉም እዚህ ኳስ 2022 ማየት የጀመርክ ሰው ሁላ አፍህን እንዳትከፍት። እኔ ይህንን ሮናልዶ አይደለም እያዩ ያደግኩት። እናቴ ትሙት ምል ይህ ሰውዬ ለእግር ኳስ በጣም ትልቅ ነገር ነው ያደረገው። እናቴ ትሙት የመጨረሻው ወርልድ ካፑ በዚህ መልኩ ይጠናቀቃል። ሜሪኖ ገና ሲገባ እንደሚያገባው እየታወቀኝ ማን እግዚአብሔርን ኳስ ነው ያን ያህል እንትን እያለ አይደለም ብላችሁ እኮ እኔ በጣም ነው የተሰማኝ። ይኸው እናቴ ትሙት ማለት በጣም ነው የደበረኝ። የመጨረሻው ወርልድ ካፑ በዚህ መልኩ እንዴት ያልቅ? በጣም ነው የሚያስጠላ። በጣም እናቴ ትሙት ማለት እኔ ምን እንደማወራ አቅም እግዚአብሔርን እኛ እናልቅስ እንጂ አንተን ያጣን ለዚያራዳ ልጅ አንተ ማን እንዳታለቅስ አንተ ምን አጣው ብለህ ምን ጎደለኝ ብለህ ነው የምታለቅስ? ያራዳ ልጅ የሰው ፍቅር እንደልብ ነው፣ ዋንጫ እንደልብ ነው፣ ሪከርዶች እንደ ጉድ ነው። ማልቀይረው የማለውጠው ላንተ ያለኝ እኔ ፍቅር ቃላት የለኝም ግን አብሮኝ ይኖራል ያንተ ውለታ። ለምን ታለቅሳለህ አንተ? አንተማ ማልቀስ የለብህም። ፖርቹጋል መፈጠርን ዋንጫውን እንዳትበላ ያደረገ ጋና ብትፈጠር ትበለው ነበር። እግዚአብሔርን የተረገመች ሀገር፣ የተረገሙ ተጫዋቾች፣ አንድ ክሩስ፣ አንድ ቻንስ ክሬት። እኔ እኮ ኧረ በኢየሱስ ደንቆሮ ብሩኖ እንዴት እንዳስጠላኝ ጆዋኔ እና ኧረ በኢየሱስ ስም እኔማ ተገላገል። ሁለተኛ ፖርቹጋል የምትባል ሀገር ሁለተኛ